ዩቲዩብ ላይ ናችሁ። በድጋሚ ተመልሰን መተናል ከረጅም ጊዜ በኋላ አክቹሊ ከ4 ወር ሳምንት 6 ወር ከ6 ወር በላይ ይሆነኛል በዚህ ቻናል ፖስት ካረኩኝ ቪዲዮ ጠፍቼ ነበር። አዎ የጠፋበት ምክንያት ደግሞ አለኝ። ምንድነው ምክንያቴ? ሌላ ቢዝነስ ጀመርኩኝ። በቃ ማላደርገው ነገር የለም ታውቃላችሁ። እኔ ብዙ ነገሮችን ጀምራለሁ፣ ብዙ ነገሮችን ለመስራት ብዙ ነገሮችን አድርጌያለሁና ለህይወትን ለመቀየር ሲባል ብዙ ነገር እናደርጋለን እና ዛሬ እንግዲህ የ5 ወር ልፋቴ ላሳያችሁ ፈልጋለሁ። ለእናንተ ለዩቲዩብ ቻናል ቤተሰቦቼ 5 ወር ሙሉ ያን ክሎዝ ሆኜ የለፈውበትን ቢዝነስ ነው የማሳያችሁ። ያው እንደማንኛውም ኢትዮጵያዊ አሁን እንደጀመረው ሳይሆን ከ4 ወር ከ5 ወር በፊት የጀመርኩት የትሬኒንግ ኮርስ ነበር። እሱን ጨርሼ ያው ራሴ ላይ በደንብ ፎከስ ማድረግ ነበረብኝ። ለዛ ነው ቪዲዮ ማርሰራው ዩቲዩብ ላይ ቶሎ እየመጣው አሁን ራሴ በደንብ ትንሽ ያውቁ ስለመሰለኝ ለራሴ ቻሌንጅ ገብቼ በእንግዲህ ቻሌንጅ ሊያሳያችሁ እናንተ የመጣሁት ለዛ ነው። ሪአክሽን ቪዲዮ መስራት አቆሚያለሁ። ከዚህ በኋላ ሰራም በዚህ ዩቲዩብ ቻናል የምለቀው የትሬኒንግ ጆርኒን እና አንዳንድ ብሎጎችን እለቃለሁ ከዚህ በኋላ ጋይሶች የገባው ትሬድ ላሳያችሁ። እንደምታዩት እስካሁን ድረስ 3 ትሬድ ነው የገባሁት። ይሄኛው የትናንትና ወይም የመቼ መሰላችሁ? በዌንስዴይ ይሄኛው ዌንስዴይ 4 በ4 የገባሁት ትሬድ ነበር። እንደምታዩት ማርኬቱ ስትሮንግ የሆነ ሞመንተም ነበረው። እዚህ ጋር መቶ ሪጀክት ሲያደርግልኝ ሪጀክቱን ጠብቄ 1 2 ቴክ ማድረግ ችያለሁ። ድጋሜ ደግሞ እዚህ ጋር መቶ ሪጀክት ሲያደርግልኝ እንደምታዩት እዚህ አካባቢ ማለት ነው። እዚህ አካባቢ መቶ ሪጀክት ሲያደርግልኝ ድጋሜ 1 2 3 ቴክ አድርጌያለሁ በአንድ ቀን ማለት ነው። የምጠቀመው የኦሲ ስትራቴጂ ነው ለጊዜው የምጠቀመው እሱን በደንብ እንትን የነበረው እንደምታዩት ማርኬት 1 ሆራ ያሳያችሁ ነው። ማርኬት እዚህ አካባቢ የተከፈተው ማርኬት እንደተከፈተ እንዳለ ወደ ላይ አፕ ነው የወጣውና እዚህ አካባቢ ሪጀክት ነበረ። ሪጀክት ተጠቅሜ ነው ወደ ሴል የገባሁት ማለት ነው። ይሄ ነበር። በቀጣዩም እንደዛ ነበር። 3 ትሬድ እስካሁን ሰክሰስ ትሬድ ነው። እግዚአብሔር ይመስገን ምንም ዶዝ አልነበረኝም። ዛሬ ደግሞ እንደምታዩት ማርኬት ተከፈተው እዚህ ጋር እንደተከፈተ እንዳለ በቃ ቡልሽ ነበር። እዚህ ጋር ሪጀክት ነበር። እዚህ ጋር ይሄን ትሬድ ሚስ አድርጌዋለሁ። ለምን ሪጀክት ውስጥ ጠብቅ የነበረው እዚህኛው ውስጥ ጠብቅ የነበረው አክቹዋሊ ከኢንትሪ ስላለፈ ለመግባት አልቻልኩም ማለት ነው። ይሄኛው ጠብቅ ይሄኛውን ሪጀክት እንደሚያደርግ አውቄ ነበር። ይሄኛው እንደምታዩት እዚህ ጋር ሪጀክት ያደርግልኝ ሴል ነው የገባሁት 1 2 3 እዚህ ጋር ሴቭ ማድረግ ችያለሁ ማለት ነው። ገና ከጀመርኩ ቻሌንጁን 3 ቀን ሆኖኛል። እንደምታዩት ይሄን ያክል ፕሮፊት ማድረግ ችያለሁ ማለት ነው ጋይሶች። ይሄን የመሰለ የጠፋበት ምክንያት ከዚህ በኋላ የዩቲዩብ ጆርኒ በዚህ ዩቲዩብ ቻናል ፖስት ማድረግ ይሆናል ጋይሶች። ሰብስክራይብ ያደርጋችሁ ሰፖርት አድርጉኝ። ይመቻችሁ። ቀጣይ ሳምንት ደግሞ ያለውን የሳምንቱን ወደ እናንተ አደርሳለሁ ማለት ነው። ይመቻችሁ ጋይስ። ፒስ አውት